ወገኖቼ አንድ ነገር ልንገራችሁ በተለያዩ በሆሊውድ ፊልሞች ላይ ሲሰራ የጌታ መስቀል ላይ አክተሩ ላይ አንደርዌር ወይም ደግሞ የራቁቱን የሚሸፍኑበት መሸፈኛ አርገውለታል የኔ ኢየሱስ ግን እንደዛ አልነበረም he was naked on the cross ኢየሱስ በመስቀል ላይ ራቁቱን ነበረ ራቁቱን ይሄ የሰማይ ጌታ በረከት ተስፋዬ ስለሚባል ከ2000 ዓመት በኋላ ስለሚመጣ አንድ ኃጢያተኛ ደካማ ሰው እኔን አይቶ የተንጠለጠለልኝን ኢየሱስ የሆነ ሚዲያ ላይ ወጥቼ እዝጌር አልለውም ኢየሱስ ነው ታያለ በቅርብ ጊዜያቶች ውስጥ ማንም በኩሉ ሶሻል ሚዲያ ላይ ማነው ስሙ ይገናል አሜን አንዳንድ ጊዜ ሰዎች ነብይ ሲው ማነው የግማሹ ይመታ ግማሹ ሲቀበል ግማሹ አይቀበልም እሱን የሚጠላ ሰው አይኖርም አሜን ኢየሱስ ገዳና ያው ለአንድ ላይ ሆናችሁ ማነው አሁን የሱ ብቻ ነገር ነው ማለት ነው እጅግ በጣም ከባድ የሆነ የፈውስና እጅግ በጣም ማንተሰሩ ያለው መስራት የምታይበት እይታ ይሰጣል አሜን ያም ብቻ አይደለም ነቢያቶቹ ሁሉ ሰብስበው ማነው ትምህርት ታስተምራለህ አሜን ዘማሪት ሊሊ ለመጻፏ ምርቃት በተዘጋጀው ኮንሰርት ላይ ቢያንስ አንድ ሰው ጋብዛችሁ ነው ያለችው ወንጌልን እንድሰሙ ነው ወይስ ካለም ያልተናነሰውን ያሸበረቀ መድረክ እንዲያዩ ወይስ እንቁልልጭ ለማለት ነው ምክንያቱም የመግቢያ ዋጋዋን በሚሊዮን ብሮች ከተመነች በኋላ እንዴት ነበር ሰዎች እንዲመጡ የፈለገችው እንደ እውነቱ ከሆነ የተመነችውን የብር መጠን ስመለከት በማቴዎስ ወንጌል ምዕራፍ 21 ከቁጥር 13 ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል እናንተ ግን የወንበዴዎች ዋሻ አድርጋችኋት ብሎ ጌታ የተናገረውን ቃል ነው ያስታወሰኝ እንዲሁም ዋጋዬን ተምኜ ወጥቻለሁ ብለው ራሳቸውን ያለምንም ጥቅም ብድራታቸውን ትክ ብለው አይተው የወጡትን እንደ ዘማሪ ተስፋዬ ጋብሶ አይነት ባሪያዎቹንም እንዳስታውስ አድርጎኛል ይህንን የተመነችውን ብር ደግሞ ለከፍሉ የሚችሉት የእግዚአብሔር ሕዝብ ሆኖ ነገር ግን ማስተዋል ከተሳነው ሕዝብ በግፍ የሰበሰቡት ሐሰተኛ ነቢያት ብቻ ናቸው ሲሸላለሙም ያየናቸው ሊሊን መውደድ እንዳለ ሆኖ በአንጻሩ ያደረገችውን ክፉ ስራዋን መቃወም ደግሞ አግባብነት ያለው ተቃውሞ ነው አትቃወሟት አይባልም ትልቅ ነውር ነው ሊሊ ዋጋዋን ተምና መውጣቷ ቆጭቷት ይሆን ወይስ በሉቃስ ምዕራፍ 14 ከቁጥር 17 እስከ 19 የተጻፈው ቃል ቦታው ድንገት ጠፍቷት ይሆን በዚህ ክፍል ላይ የተጻፈው ቃል እንዲህ ይላል የጌታ መንፈስ በእኔ ላይ ነው ለዲሆች ወንጌልን እሰብክ ዘንድ ቀብቶኛልና ለታሰሩትም መፈታትን ለእውሮችም ማየትን እሰብክ ዘንድ የተጠቁትንም ነፃ አወጣ ዘንድ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ብሏል እና ከዚህ ቃል የምንረዳው ወንጌል ለሁሉ እንድሰበክ ነው ወይስ እሷ የተመነችውን ገንዘብ መክፈል የማይችል በስፍራው ድርሽ እንዳይል እንቁልልጭ ለማለት ነው ለማንኛውም ሊሊ ጠቅላይ ሚኒስትሩ በሚፈልግ ሰዓት እንደ ልቡ ለዘውረው እንዲችል አድርጎ ባቋቋመው ለራሱ ምቹ በሆነው ካውንስል እንዲሁም በውስጡ በቀጠራቸው በትጋት ለሱ ወንበር በመተነቢው ሐሰተኛ ነቢያት ተጠልፋለች እናም ከተቃውሞዬ በኋላ ያለው የመጨረሻው መልእክቴ ምናልባት ይሄ መልእክት ከደረሳት ከተጠየቀችበት ከዚህ ቅይጥ አካሄድ እንድትመለስና ሁላችንም የወንጌል አማኞች እንድንጸልይላት ጥሪዬን አስተላልፋለሁ አትንኳት አትውቀሷት ማለት ግን በቃሉ ላይ አምጾ ማለት ነው ሲሉም በርካቶች በሌሊ ወይም በቃል ኪዳን ጥሎን ድርጊት ዙሪያ ተዘብታቸውን ያጋሩ ይገኛሉ ከቅርብ ጊዜ ወዲህ በተደጋጋሚ ብዙ የመዝሙር ድግሶች ተስተናግዷል በዚህም በጣም ተባርከንበታል ይህ የሚያሳየው በቤተክርስቲያን ውስጥ ያለው የመዝሙር አገልግሎት እንደተነቃቃና ትኩረት ያገኘ እንደሆነ ነው በዘመናችን ቤተክርስቲያን ውስጥ የመዝሙር አብዮቶች የፈነዳበት ሁለት ወሳኝ ጊዜያት ነበሩ ማለት ይቻላል የመጀመሪያው 1990ዎቹ ሲሆን ሁለተኛው አሁን ያለንበት ጊዜ ነው ከአምና ጀምሮ በብዙ የመዝሙር አልበሞች ተባርከናል በተለይ የኢት አስተር አበበ ሃሌሉያ የተሰኘ ድንቅ አልበም የወንድም መስፍን ጉቱ ያቦቀን ሲሻገር የተሰኘው የወንድም በረከት ለማ አልበም የኢት ሃና ተክሌ አልበም እልልታ የተሰኘ የወንድም ዳንኤል አልበም የመጨረሻ መዝሙሬ የተሰኘው የወንድም ኬፋ አልበም ኢየሱስ የተሰኘው የወንድም ይደነቃቸው ተካ አልበም የወንድም እንዳለ አልበም ወዘተ እጅግ የተባረክንባቸው ድንቅ የመዝሙር ስጦታዎች ናቸው የስጦታው ባለቤት እግዚአብሔር ይመስገን አብዛኞቻቸው መዝሙሮቻቸውን ለማስመረቅ የመዝሙር ድግሶችን ማዘጋጀት እንዳንድ መንገድ ይተጠቀሙ ነበር ታዲያ ከሰሞኑ በሚሊኒየም አዳራሽ የተካፈልነው የቃል ኪዳን ፍቅር የተሰኘው በኢት ቃል ኪዳን ወይም ሊሊ የተጻፈ መጽሐፍ ምረቃና መዝሙር ድግስ የዚሁ አካል ነበር ነገር ግን በአዘጋጆች ስህተት ይሁን ወይስ ከጥንስሱም ይሁን ብዙ ምዕመናንን ያስከፋ ሁኔታ ተፈጥሮ ነበር ህዝቡ ለጌታ ቃል ካለው ጉጉትና ፍቅር የተነሳ ክፍለ ሀገርን ጨምሮ ብዙ ርቀት ተጉዞ ሲመጣ አዳራሹን ዘጉባቸው ጊዜው ገና
ነበር። ሲቀጥል መጽሐፉን ለማስመረቅ እንዲሁም ደግሞ ፋንድሬዝ ለማድረግ የሄዱበት መንገድ እጅግ የሚያሳዝን ነበር። እኔ በእህት ሊሊ ላይ ጫና ለማድረግ አልሞክርም፣ ምክንያቱም ፕሮግራሙን በበላይነት የሚቆጣጠር የፕሮግራም አዘጋጅ ድርጅት ስለነበረ። በእርግጥ መጽሐፉን ለመሸጥ የተጠቀሙበት የራሳቸው የማርኬቲንግ ስልት ቢሆንም በስመ አምልኮ መደረጉ መላው ህዝብን አሳዝኗል። እንደዚህ አይነት ኩነት በአምልኮ ስም ከመደረግ ለብቻ ሆቴል ተከራይቶ ቢያስመርቁ ጥሩ ይሆን ነበር። እንደዚህ አይነት የማርኬቲንግ ስልት ባይጠቀሙም እኛ ለእይታችን ባለን ፍቅር መጽሐፉን መግዛት ማንበብ እንዲሁም ደግሞ በነፃ ማስተዋወቅ እንችል ነበር። የፍቅር ስጦታም እንዲሁም በእግዚአብሔር ቤት እንደዚህ አይነት አሰራር ፈጽሞ ሊኖር አይችልም። ነገ አንድ ትውልድ ይመጣና ያንን ተግባር ስደግም ሊሊ አርጋው ነበር ብሎ እንደማጣቀሻ ይጠቀሙበታል። ጥፋቱን ማረም ደግሞ ጥሩ ሲሰራ ማበረታታት ከንቱ አዙሪት ሳይሆን መጪውን ትውልድ የመቅረጽ ጉዳይ ነው። በዚህ ጉዳይ እህት ሊሊ ህዝበ ሚመናኑን ይቅርታ ልትጠይቅ ይገባታል። በተጨማሪም ደግሞ የፕሮግራም አዘጋጅ ድርጅቶቹን ስትመርጥ ዓላማውንና መንፈሳዊ አመለካከቱን በደንብ ማጤን ከእንደዚህ አይነት ስህተት ልታደጋችሁ ይችላልና እህት ሊሊን እንወዳታለን እንሳሳላታለንም። ነገር ግን ስለምንወዳት ጥፋቶቹ ሲከሰቱ አንሸፍንም። ከዚህ በፊት በእንጦጦ ፓርክ በተደረገው የመዝሙር ድግስ ላይ ቪአይፒ እና ቪቪአይፒ የተሰኘ አላስፈላጊ ተግባር መደረጉ ይታወሳል። እንደዚህ አይነት ወጣ ያሉ የመጽሐፍ ቅዱሳዊ ተግባራት ሲደረጉ በድፍረት አውግዘን ካላስቆምን የቤተክርስቲያን ዘውትር ልማድ መሆኑ አይቀርምና እንዲህ ተብሎ ተጽፏልና በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ሐዋርያት ሥራ ምዕራፍ 20 ቁጥር 28። እውነት ሊሊ በመቶ ዓመት አንዴ የምትፈጠር ክስተት ናት ወይ? የዘማሪት ቃል ኪዳን ጥላሁን ወይም ሊሊ መጽሐፍ ሲመረቅ ወደ 6 ሚሊዮን ብር ተሰብስቧል። ማንም ሰው ገንዘቡን የፈለገው ቦታ ላይ ማዋል ቢችልም በራሱም ገንዘብ ቢሆን ግምት ውስጥ ይገባል። ከሂደቱ የተረዳሁት ሊሊ ከመንፈሳዊ አገልግሎቷ በላይ ትፎዞ አላት ወይም ደግሞ ያላወቅነው ምክንያት አለ። ከተሰበሰበላት ብር በላይ ግን የዚህ ፓስተር አነጋገር ግን ራሱንም ዘማሪቷንም ትዝብት ውስጥ የሚከት ነው። ወይም ደግሞ ፓስተሩ ዘማሪቷን በማሞገስ ስም ሊያበሽቃቸው የፈለጋቸው ሰዎች አሉ እንጂ እንደው ስንጣባት የወንጌል አርበኞች ባሉበት ሀገር ኢየሱስ የለም ብሎ እየተባሉ አለለም በማለታቸው የደርግ አኮርባጅ የተበጣጠሰባቸው ነፍሳቸውን አስይዘው ወንጌልን እየሰበኩ በእሾህና እሳት ላይ እየተራመዱ ለእምነታቸው ዋጋ የከፈሉት የወንጌል አርበኞች የት ሄደው ነው ሊሊ በመቶ ዓመት አንዴ የምትፈጠር ክስተት የሆነችው? ፓስተሩ 1 ሚሊዮን ብር ሰጥቷል ስለተባለ ስጦታውን የሚያክል ውዳሴ ማሰማቱ ነው። ግን ራሱን ትዝብት ውስጥ ነው የጨመረው። ዘማሪቷስ ምን ነክቷት ነው የመቶ ዓመት ክስተት ስላት አሜን ብላ የተቀበለችው? አይገባኝም ይበዛብኛል ይህ የሚገባቸው ሌሎች አሉ አለማለቷስ ቲትና ማንን ገደለ? ደግሞ የቲትናም ሳይሆን የእውነት ጉዳይ ነው። ሊሊ በግል ህይወቷ ብዙ ውጣ ውረድ አልፋ ይሆናል እና ፓስተር ተስፋዬ ጋብሶና ፓስተር ጻድቁ አብዶ ያለፉበትን መንገድ አላለፈችም። የመጣችው በነጻነት ዘመን ነው። ፓስተሩ ምን ሆኖ ነው የማይገባትን የሚያሸክማት? እሷስ ምን ሆና ነው የሰጣትን ሳታንገራግር የተቀበለችው? ሊሊ እንደ አንድ ዓላማዊ ሰው እንኳን በግሌ የሚወዳትም የማደንቃትም ዘማሪ ናት። እኔንና ዘመዶቼን ወደ ወንጌላውያን መዝሙሮች የወሰደች ናት። በምንም መስፈርት በመቶ ዓመት አንዴ የምትፈጠር ክስተት ግን አይደለችም። የፓስተሩ አድናቆት ወደ አምልኮ ይሄደ ይመስለኛል። እሷም ያልተገባ መመለክን መከላከል ነበረባት ሲሉ ነው በርካቶች በሊሊ ዙሪያ ትዝብታቸውን እያስተላለፉ የሚገኙት። የብዙ ክርስቲያንን እድገት አንቆ የያዘ የወርቅ ምስል ውጪ የተተከለ የወርቅ ምስል ሳይሆን ተሸክመነው የምንሄደው ይሄ ነው። በጣም ብዙ ክርስቲያን በእግዚአብሔር ፊት እንዳያድግ አእምሮአችንን ይወጠር ከጠዋት እስከ ማታ ሲያሰግደን የሚውል ከጠዋት እስከ ማታ አንዳንዶቻችን እንቅልፋችንን እየሰዋን ሲያሰግደን የሚውል ጌታለ ናቡከደነጾር የወርቅ ምስል አሁን በግድ ስገዱልኝ የሚለው ያላችሁ እንደሆነ ይሄው የሚያወራ ዓለማዊነት፣ የሚያወራ ገንዘብ፣ የሚያወራ ፖለቲክስ፣ የሚያወራ ተራ ወሬ፣ የሚያወራ ጆክ፣ በጣም ጆከኛ ሆነ ህዝብ። ቀልድ፣ ሳቅ፣ ደስታ የሌለበት ሳቅ። እግዚአብሔር ፕሮሚስ ያደረገን ደስታ ነው፣ ግን ደስታ የሌለበት ሳቅ፣ እውነተኛ ጆይ የሌለበት ሳቅ። ከጠዋት እስከ ማታ ለመሳቅ፣ ከጠዋት እስከ ማታ ወሬ፣ ከጠዋት እስከ ማታ ኢንተርኔት፣ ከጠዋት እስከ ማታ ቲክቶክ ቃል ተመኙ
አይተነውም አናውቅም። ነቅሎናል። ከዚህ ነቅሎ እዚህ ሰክቶናል። በየቤታችን እስያለ በቴሌቪዥን ገባ። አሁን እኮ ቴሌቪዥንን የምታደንቅበት ጊዜ ላይ ደረሰ። ዘግተህ መሄድ ትችላለህ። ጥለኸው ነው የምትሄደው፣ ይዘው አትሄድም። ይሄ እኮ አትጥለው። መኝታህም ጋር አለ፣ ቢሮ ስትሄድ አለ፣ ኪስ ውስጥ አለ። እንኳን ከእግዚአብሔር ጋር እኮ እርስ በርስ ማውራትን ወስዶብናል። ወጥመድ እንደሆነ ለምንድን ነው የምንረሳው? አንቆ ይዞታል። እድገታችንን፣ አምልኳችንን፣ የጌታን ቃል ንባባችንን፣ ከሰዎች ጋር ያለንን ህብረት፣ ክርስቲያኖች ጋር ያለንን ፌሎሺፕ፣ አብሮ መጸለይን፣ ባይብል ስተዲ መሄድን ከክቶታል። እግዚአብሔር ይህንን እንዲሁ በእውነት የምናሸንፍበት ጉልበት ይለቀቅልን። ይሄ ቶታሊ ምንም አይጠቅምም። የሆነ በቃ እናንተ ፋራ ነገር ሁኑ፣ የዘመን ነገር አትጠቀሙ እያልኩ ነው። አረ እንዴት አድርገን እንችላለን? መዋጀት ያርግላችሁ እግዚአብሔር። የአብዛኞቻችንን እድገት ይዞታል። አእምሯችን ተይዟል። በጣም በተንቀዠቀዡ ወሬዎች ተይዟል። ስልካችን ላይ ተሰክተን እየዋልን ክፋትን የሚነግሩን ነገሮች ስንሰማ ስናይ እየዋልን ይህን ስንጠጣ እየዋልን እንዴት ነው በእግዚአብሔር ፊት የምናድገው? እሱን ዘግቶ በእግዚአብሔር ፊት መሆንን ይጠይቃል። ቅረቡ። መሀል ሰፋሪ አትሁኑ። ኖርማል ነገር አትሁኑ። ለብተኞች አትሁኑ። ታያለ በቅርብ ጊዜያቶች ውስጥ ማነው በሁሉ ሶሻል ሚዲያ ላይ ማነው ስሙ ይገኛል። አሜን። አንዳንድ ጊዜ ሰዎች ነብይ ሲሆን ማነው የግማሹ ይመታ ግማሹ ሲቀበል ግማሹ አይቀበልም። እሱን የሚጠላ ሰው አይኖርም። አሜን። ኢየሱስ ጌታ ነው። ይኸውልህ አንድ ላይ ሆናችሁ ማለት ነው አሁን የሱ ብቻ ነገር ነው ማለት ነው። እጅግ በጣም ከባድ የሆነ የፈውስና እጅግ በጣም ማንተሰሩ ያለው መስራት የምታይበት እይታ ይሰጣል። አሜን። ያም ብቻ አይደለም ነቢያቶቹ ሁሉ ሰብስበን ማለት ነው ትምህርት ታስተምራለህ። አሜን። አንድ ነቢይ አይደለም፣ ሁለቱም አይደለም፣ ነቢያቶቹ ማለት ነው ለዞን ታውቃለህ እጅግ በጣም ከብዙ ቦታ ማለት ነው ትምህርት ተብሎ ማለት ነው ሰዎች መጥቶ ባንተ ስር የምርቶች አየም በቀለም ትምህርት ካንተ ያደጉ ታናሹ ትልቁ ሁሉ ማለት ነው ቁጭ ብለው ይማራሉ። አሜን። ጌታ እንዲህ ነው ያለኝ፣ ይኸው በጌታ ፊት ከዛሬ ጀምሮ ልዩ ማስተዋል፣ አሜን፣ ይቆጥ፣ አሜን። ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 2 ያለው እነዚህ ሰባት ዋና አሜን ከዚህ ቀድሞ ያገኛሉ። አሜን። ያም ብቻ አይደለም፣ አንቺ ጸልየሽ የማንም ህይወት አይበላሽም። አንቺ ጸልየሽ የማን ታሪክ አይበላሽም። አሜን። ጌታ እንዲህ ነው ያለኝ፣ የካሳ ጊዜ አደርግልሻለሁ። አንቺ ራስሽ በውስጥሽ ያለው ማለት ነው ያልተነካ ያልተበረዘ ትልቅ ጸጋ ነው የማየው። አንቺ ነቢይ ነሽ። አሜን። የሰማሽ ነው። በውስጥሽ ትልቅ ጸጋ ነው ያለው፣ ገና ያልተጀመረ ማለት ነው ቁጭ ያለ ማለት ነው። ከዛሬ ጀምሮ በጌታ በኢየሱስም ይህ ምንጭ እንዲሄድ ቦይ ከፈትኩልሽ። አሜን። በትንሳኤው ኃይል ወደ ዋናው ምንጭ ይሄድልሽ። አሜን። እጅግ በጣም በርታ። ጌታ ካንተ ጋር ነው። ብዙ መጽሐፍ እንደዚህ ተደርድሮ ነው ብዙ ማለት ነው ከምን ብለ ማለት ነው ላይብረሪ ይሁን የአንድ ሰው ቤት ይሁን አይታወቅም። ጌታ መልካም ነው። ህፃን ልጅ ናት፣ ትንሽ ናት፣ የደም ካንሰር ነው ያለባት። ያንተ ጉዳይ ከባድ ነው። እግዚአብሔር ከአፌ ጋር ይሰራል። አሜን። ሰንተኛ አይደለም አዳር ሙሉ ብታዳምጠው ማለት ነው አይልልም። ቁርጡን ይወቅ። ልጥራ ገንዘብ ልጠራ ነው ማይፈልግ አላስቸገረው። ካልፈለክ ብዙ ዘርጋጀን ካቶሳ ተባሪያና ካማስ መለኮት ዓለም የጠራው ገንዘብ እጃችሁ ይግባ። ማታስ ከባዲያማ የሆነ ሰው ከኃጢአተኛ ሲቀበላችሁ ከደጋሚ የሚቀማ ሰው አየሁ። በጣም የሚገርም ነው። እንግዲህ ከፍ ብለናል። አስተምህሯችንና ልምምዳችን እያንዳንዱ ነገራችን መጽሐፍ ቅዱስን ማዕከላዊ ያደረገ ይሁን ስንል ጀዝቦች ተብለን ነበር። አሁን ደግሞ ይሄው ከፍ ብለናል። በነገራችን ላይ እኛ የወንጌል አማኞች መጽሐፍ ቅዱስ ብቸኛ የሆነ ኢንፋሊብል የሆነ መመሪያችን ነው የምንለው እኮ በምክንያት ነው። ግለሰቦች መተው እንደፈለጉ እንዳይሆኑ መጽሐፍ ቅዱስ ፍሬማችን ነው፣ ያስተምህሯችን፣ የልምምዳችን። ሐዋርያት ያላስተማሩትን ነገር እንዴት ነው በድፍረት እንደዚህ የምትሉን? እኔ በጣም የሚገርመኝ ነገር ምእመኑ ነው። አሁን ይሄው ገንዘብ ልጠራ ነው አለ፣ እንዳለ ነው የቆመው። የማይፈልግ ይቀር ሲል ሁሉም ቆሟል። ታዲያ ይህ ህዝብ መቼ ነው የሚቀመጠው ነው የኔ ጥያቄ። በየጊዜው ልጠራ ነው በተባለ ቁጥር እየቆማችሁ ቁጭ ብድግ ነው ወይ የምትሰሩት? ለምንድን ነው ማንነቃው? ኢትስ ኦኬ እኮ እሺ ጠራ አይደለ እጃችሁ ገብቷል ወይ ነው ወይ ዝም ብሎ ራሳችሁ ነው እየፎገራችሁ ያላችሁት? በነገራችን ላይ ስለ ገንዘብ ነው የተወራው። አሁን ምንም መንፈሳዊ ማድረግ አያስፈልግም። ገንዘብ ነው በግልጽ ልጠራ ነው ያለው። ኦኬ እሺ ጠራ አይደለ? ታዲያ እጃችሁ ገባ ወይ? በሚቀጥለው ሳምንትም በእርግጠኝነት ልጠራ ነው ቢል ይሄው አንድ የተቀመጠው ሰው እንኳን አይኖር። ምን አይነት የገንዘብ ፍቅር ነው? ምን ጉድነን? ልጠራ ነውስ ያልከውን ገንዘብ ከየት ነው የምትጠራው? እንደዚህ ብሎ ያስተማረ ሐዋርያ አለ ወይ?
ምንድነው? ሐዋርያት ሥራ ምዕራፍ 3 ላይ እኮ ጴጥሮስና ዮሐንስ ወደ ቤተ መቅደስ ሊጸልዩ በሄዱበት ጊዜ እኮ አንድ ምጽዋት የጠየቃቸው ገንዘብ የጠየቃቸው ሰውዬ ምንድነው ያሉት? ልጥራብህ ነው ያሉት። በቃ ከሌለ እኮ የለኝም ነው የሚባለው። ካለ ደግሞ ትሰጣለህ። ልጠራ ነው ምናምን ምንድነው ማወሳሰብ? የት የተማራችሁትን ነው? እስቲ የኛ ከሆነ የተሳሳተው ንገሩን። መጽሐፍ ቅዱሳዊ ያርጉትና ንገሩን የምታረጉትን ነገር። መለኮት ዓለም የጠራው ገንዘብ እጃችሁ ገባ። ምንድነው መለኮት ዓለም? ምንድነው መለኮት ዓለም የጠራው ገንዘብ እጃችሁ ከየት ነው? አሁን እስቲ ምንድነው እኮ በቃ ያለውን ነው በግልጽ የምናወራው። ምንም እኮ ማወሳሰብ ያስፈልገው። ምን መለኮት ዓለም ምንድነው የጠራው ገንዘብ ከየት ቃሎቹ ራሱ ከየት እኮ እንደሚመጡ እኔ በጣም እኮ ነው የሚገርመኝ በእውነት። እኛ መጽሐፍ ቅዱስ ነው ስልጣናችን ብለን እንደዚህ የሰው ተረት እንስማ? አረ እንንቃ። የሆነ ሰው ደግሞ ከኃጢአተኛ ሲቀበላየው አሁን ስለ ገንዘብ ነው እየተወራ ያለው። ከኃጢአተኛ መቀበለው ገንዘብ ራሱ ምንድነው? ምንድነው? ከኃጢአተኛ ሲቀበላየው የሆነ ሰው ምንድነው መቀበለው? ከኃጢአተኛ ያው ገንዘብ ነው፣ ስለ ገንዘብ እየተወራ ስለሆነ። ታዲያ ከኃጢአተኛ እኔ ምን ብዬ ነው ገንዘብ መቀበለው? በምንስ መንገድ ነው? ሄጄ አካፍለኝ ብዬው ነው? መንትፌው ነው? ለምን እንኳን ብሎ የሚጠይቅ ሰው የለም። የሆነ ሰው ከኃጢአተኛ ሲቀበላየው ምንድነው? ከደጋሚ የሆነ ሰው ሲቀበላየው ከደጋሚ ነው ሄጄ ምንድነው? ስለ ገንዘብ ነው የተወራው። የምን ገንዘብ ነው ከደጋሚ ጋር ሄጄ የምቀበለው? እየደገመ ያገኘውን ገንዘብ ነው የምቀበለው? ምን ጉድ ነው? ለምንድነው መጽሐፍ ቅዱስ ፍሬም ማናደርገው? አሁን እግዚአብሔር ይችላል አይችልም የሚል ተረት አልፈልግም። በነገራችን እኔ በእግዚአብሔር አልደራደርም፣ በተአምርም አምናለሁ። እኔ ሰው በሚናገረው ተረት ነው ማላምነው እንጂ ቢብሊካል የሆነ መጽሐፍ ቅዱሳዊ የሆነ ታንጀብል የሆነ በእግዚአብሔር ኃይል የሚሰራ ተአምር አምናለሁ። ለምሳሌ ካላችሁኝ ሐዋርያት ሥራ ምዕራፍ 3 ላይ ሽባው የተተረተረበት ጴጥሮስና ዮሐንስ ማለት ነው። እንደዚህ አይነት ተአምር ነው የሚታይ የሚጨበጥ ነገር ግን የተወሳሰበ ዙሪያ ጥምጥም የሆነ ቁጭ ብድግ የሚያሰራ ይሄ ግን ዝም ብሎ የሰዎች ተረት ነው። አሁንም እላችኋለሁ ወደ መጽሐፍ ቅዱስ እንመለስ። ተው የመጀመሪያ ልጅ አሜሪካን ያለው እናትነት ከባድ ነው። ጧትና ማታ እየደወለ እናቴ ራበኝ ይለኛል። ልጄ ተርቦ እኔ እንዴት ልብላ? ሲርበኝ ራቤላ ለመስማት እተኛለሁ ይለኛል። ተማሪ ነበር፣ ትምህርቱን ጨርሷል። ትምህርቱን ጨርሶ አፕላይ ያደረገ ስራ ወረቀት ልክ እሱ እንዳረገ ትራምፕ መጣ። ሰው እየፈለኩኝ እልካለሁ። ከባድ ነበር። ትንሽ ብር እጄ ላይ ነበር። አባ ጋር ደወልኩና አባ ሰው ፈልግና ለልጄ ብር የሚሰጠው ሰው ገናኘኝ። እዛ ይዞሻለኝ አባ ጸለየልኝ። አላቅም በሶስተኛው ቀን ከየት እንደገባው ከምን እንደገባው $250 አካውንቱ ላይ ገባ። ልጄ በጌታ አይደለምና እናቴ ያለ ደወለ $250 አካውንቴ ውስጥ ገባ። ምን ላድርገው አለኝ። ግዛና ብላበታለች። ርቀት ገድቦኛል። ሄጄ ላየው አልችልም፣ ላገኘው አልችልም። እግዚአብሔር በልዩነት የሚሰራ አምላክ ነው። አባ ሲጸልይ የሆነ እጅ ሲነሳ ይሁን ያለኝ አሜን አልኩኝ። ትናንትና ማታ 4 ሰዓት ተኩል ላይ ደወለልኝ። ማንም እንዳታወሪ ወረቀት ይደርሶኛል፣ የሥራ ወረቀት ደርሶኛል። ደውለው ዛሬ ቤት ድረስ ይዘው መጡ። ወረቀቱ ላይ አባቴ ይቅርታ አድርግልኝ፣ እግዚአብሔር ይባርክ፣ ዘመንህ ይባረክ። እሷ ማታውቀው እኔ ጌታን አስቀበየዋለሁ ማለት ነው። እንደ ጴንጤ የሚጠላው ነገር የለም። ልጄ ግን ምንድነው ያለኝ? ተጠራጠርኩኝ። የሰላም ፓስተር ነኝ ብሎኛል። ፓስተርሽ ነው እንዴ አለኝ። ቃል ይልክልኛል አለኝ። ኧረ ጌታ ሆይ ስራህን እየሰራህ ነው አልኩና ዝም አልኩኝ።